ሰላም ዩቲዩብ እንዴት ናችሁ? እንኳን ወደ እኔ ዩቲዩብ በሰላም መጣችሁ። ሳምሪ ይባላለሁ። እንግዲህ ዛሬም ተመልሼ መጥቻለሁ በአዲስ ቪዲዮ። ዛሬ ደግሞ አትላንታ ጆርጂያ ወደ 2 ሰዓት ራቅ ብሎ ወደሚገኘው ሮክ ሲቲ እንሄዳለን። እዛ ምን ምን እንዳለ አብረን እኔ እንግዲህ እንደምታዩት መግቢያው ይሄንን ይመስላል። ለቲኬት ለትላልቆች $45 ደግሞ ለትናንሾች ደግሞ $35 ነበር የከፈልነው። እንደምታዩት አራቱን እንሄድ ነው። ከኋላ ባለቤቴ ካሜራማን ነው ዛሬ እና በጣም የሚያምር ቦታ በዋሻ የተከበበ ቦታ ነው። በተለይ ሰመር ላይ የሆነ ቅርብ ቦታ ወጣ ብላችሁ ለመመለስ የሆነ የተለየ ነገር አይታችሁ ለመመለስ የሚሆን ቦታ ነው። እዚህ ጋር እንደምታዩት ድልድይ ነገር ነው ያለውና ስዘሉበት ምናምን ነገር ይንቀሳቀሳል። ብዙ ሰዎች እየፈሩ ነበር። እንደውም የሆነች ትልቅ ሴትዮ በጣም ያስፈራል ምናምን ብላ ስትነግረኝ ምንድነው ያለው ብዬ ነበርና ከዚህ በፊትም ሄደን ስለምናውቅ የሆነ አዲስ ነገር ነበር የመሰለኝና ስንሄድ ያው ቦታ ነው እና እንደምታዩት ደግሞ እዚህ ጋር የሆነ ከፍታ ያለበት ቦታ ወጥተን በጣም ከተማው ይታያል። ወደ ታች በጣም ያምር ነበረ። እያፈጠንኩ ነው እያሳየኋችሁ ያለሁት እና ተከታተሉኝ። እሺ ውዶችዬ፣ እንግዲህ ይሄ ቪዲዮ በጣም የቆየ ቪዲዮ ነው። እንደምታዩት ክሪስማስ ዲኮሬሽን ምናምን ነገር አለ። ያለፈው 2025 ክሪስማስ ካለፈ በኋላ ነው፣ ግን ስቲል ክሪስማስ ዲኮሬሽናቸውን አላወረዱትም ነበረ። በጣም ነበር የሚያምረው። እንደውም የኔ ካሜራ ምንም ጀስቲስ አልሰራም። በአካል ውበቱ በጣም የተለየ ነበረ። አትላንታ አካባቢ የምትኖሩ ወይም በዛው አካባቢ የምትኖሩ ሰዎች ክሪስማስ ላይ እንድትሄዱ እመክራችኋለሁ። እና አሁን ደግሞ የገባንበት ፌሪላንድ መሰለ የሚባለው እንደዚህ የተለያየ ስም ያላቸው ቦታዎች አሉ። ይሄኛው አንዱ ነው። እዚህ ውስጥ በመጽሐፍትና በፊልም ላይ የምናያቸውን ካራክተሮች በቅርጽ አስቀምጠዋቸዋል። እንግዲህ እንድታዩት ጋብዛችኋለሁ። እንግዲህ ጉብኝታችንን ከጨረስን በኋላ ወደ ሻፒንግ ሴንተሩ ሄድን። እዚህ ጋር ዋይን ቀመስንና ወደ ጊፍት ሻፑ ገብተን ይህንን ማግ ገዛን፣ ያው ለማስታወሻነት ያህል። እናም ጉብኝታችንን ጨርሰን በጣም ጠዋት ነበር የወጣ ነው። እንደምታዩት መሽቶ ወደ ቤታችን እየተመለስን ነው። እንግዲህ አትላንታ ወይም በአካባቢው የምትኖሩ ሮክ ሲቲን ያላያችሁ መታችሁ እንድታዩት እጋብዛለሁኝ። በቃ ይህንን ይመስል ነበር ቀናችን። ስላያችሁት በጣም ነው የማመሰግነው። ሰብስክራይብ ማድረግ እኔን ሰፖርት ማድረግ እንዳትረሱ። በድጋሚ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።